ቴዲ አፍሮ እና ዶክተር አብይ አህመድ ምን አገናኛቸው? አዲሱ የቴዲ አፍሮ አልበም እና የአብይ አህመድ ንግግር የብዙዎችን ትኩረት ስቧል። ይህንንም ነገር ወደ ፖለቲካው ዘርፍ ለመውሰድ ብዙዎች በርካታ ጥረት እያደረጉ ይገኛሉ። እናም ቴዲ አፍሮ ምን አይነት ሪከርዶችን ሰበረ፣ ከህዝቡስ ምን አይነት ምላሽ አገኘ የሚለውን ነገር ለማወቅ እስከ ቪዲዮ መጨረሻ ድረስ መከታተል እንዳትረሱ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና የደውል ምልክቷን መንካት፣ ላይክ፣ ሼር እንዲሁም ሀሳብ አስተያየቶቻችሁን በኮመንት መስጫው ጋር ማስቀመጥ እንዳትረሱ። በዛሬው ቪዲዮአችን እንግዲህ በብዙዎች ዘንድ ተወዳጅ የሆነው ቴዲ አፍሮ ትላንት በለቀቀው አልበም ላይ የህዝቡን ምላሽ፣ ሪከርዶቹን እንዲሁም ደግሞ የፖለቲካውን ነገር የምናይ ይሆናል። እንደሚታወቀው ተወዳጁ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከ9 ዓመታት በኋላ ኢትዮሪካ የተሰኘ የዘፈን አልበሙን በትላንትናው ዕለት ለአድማጮች ማቅረቡን እናውቃለን። ከዚህ በፊት አቡጊዳ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ያቀረበው ቴዲ አፍሮ በስራዎቹ ማህበራዊ፣ ፖለቲካዊ፣ ሀገራዊ ጉዳዮችን ስለሚዳስስ አድናቂዎቹ በጉጉት ነበር የጠበቁት። በተለይም በ1997 ዓ.ም ያቀረበው ያስተሰርያል የተሰኘው አልበም የህዝብ ልብ ውስጥ ገብቶ እንደነበር ሁላችንም የምናስታውሰው ነው። በአልበም ይሁን በነጠላ ዜማዎቹ የሚመርጣቸውን ሀሳቦች ከምንም በላይ የዜማና የግጥም መድረስ ችሎታውን ብዙዎች ያደንቁለታል። አሁንስ በአዲሱ አልበም ምን ነገር አየን፣ ምንስ አስተዋልን የሚለውን ሁላችንም እንግዲህ ልብ የምንለው ጉዳይ ነው። በዚህ አልበም ውስጥም ዳስጣል፣ ኢትዮሪካ፣ ሳምናው፣ ተወዳጅ፣ ስምምነን፣ ጽዮን ሙሽራዬ፣ ቲንታንጎ፣ የማዕረግ ጥግ፣ ሺ ቢባል፣ ታየኝ፣ በመስኮቱ፣ ብልጭታ፣ ያዞምባ፣ ዚጸዳል፣ መሬማ፣ መርከብ፣ ስማ ራሴ፣ ጀንበር የተሰኙ ዘፈኖችን ነው የተካተቱበት። እንግዲህ ከዚህ አልበም መለቀቅ በኋላ በዛው በተመሳሳይ ቀን ዶክተር አብይ አህመድ አዲስ ፕሮጀክት አስመርቀው ነበረ። በዛም ፕሮጀክታቸው ላይ አንድ ንግግር ተናግረዋል። ይህም ንግግር የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ ትናንሽ እዚህ ከተከልናቸው ዊንድ ፋርሞች የአንዱን ያህል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም በማለት የተናገረው ንግግር ብዙዎች እንግዲህ አዲስ ከተለቀቀው ከቴዲ አፍሮ ኢትዮሪካ የተሰኘው አልበም ጋር ለማገናኘት ሞክረዋል። እናንተስ እዚህ ላይ ያላችሁ ሀሳብ ምንድን ነው? የሚገናኝ ነገር አለው የሚለውን ነገር እናንተን በኮመንት ላይ ያስቀምጡልን። እንግዲህ በጣም የሚገርመው የቴዲ አፍሮ ከ9 ዓመት በኋላ የተለቀቀው ኢትዮሪካ የተሰኘው አልበም በአሜሪካ፣ በዩኬ እንዲሁም በዩናይትድ አረብ ኤሚሬትስ ከፍተኛ እይታ ካላቸው ሙዚቃዎች ተርታ መሰለፍ ችሏል። ይህ ብቻ አይደለም፣ በኢትዮጵያ ደግሞ በ24 ሰዓታት ብቻ 30 ሚሊዮን እና ከዛ በላይ ቪው በማግኘት ወደፊትም የማይሰበር አሻራ እንደሆነ ብዙዎች ተናግረዋል። በጣም የሚያስደንቅ ነገር ነው። እናንተም እንግዲህ ከዚህ አልበም የትኛው ትራክ ተመቻችሁ፣ ምንን ወደዳችሁት የሚለውን ነገር ኮመንት ሴክሽኑ ላይ መጻፍና መላክ እንዳትረሱ። የዛሬው ቪዲዮአችን ይህ ነበረ። ልክ እንደዚህ አይነት ትኩስ መረጃዎችን ከፈለጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ እስከምንገናኝ ቸር ሰንብቱ። እናመሰግናለን። ይህ ልዩ መረጃ ነው።